in question instead to ask request to give me something የሆነን ነገር ስጠኝ ለማለት ሳም እንጠቀማለን። ኤኒ የምንጠቀመው የሆነ ነገር መኖርና አለመኖርን all we use with both countable and uncountable ናውን ከሚቆጠርና ከማይቆጠር ነገሮች ከሁለቱም መጠቀም እንችላለን። ስለዚህ አርቲክል ማለት a an and the ሶስት What's going on, guys? Welcome this is Skill Up English. Today we are going to learn about one of the most important grammatical session about quantifiers. ስለዚህ ዛሬ quantifier በሚል ርዕስ በደንብ አድርገን ከመጀመሪያው ጀምረን በውስጥ ያሉት እያንዳንዳቸው ቃላቶችን በደንብ አድርገን ቀለል ባለ መንገድ የምንማማር ይሆናል ማለት ነው። Let's see the definition ወይም ትርጉሙን ስናየው ስለዚህ ዴፊኒሽኑ ወይም ደግሞ ትርጉሙን ስናየው quantifiers they are adjectives። ስለዚህ quantifier ገላጮች ናቸው። የስም ገላጭ ወይም ደግሞ አብዛኛውን ጊዜ ቅጽል ብለን የምንጠራቸው መቼም ቅጽል ማለት አብዛኛውን ጊዜ ከስም በፊት የመጡ ስሙን ሞዲፋይ የሚያደርጉልን ወይም ደግሞ የሚያብራሩልን ናቸው። ለምሳሌ እዚህ ላይ ቦይ ካልኩኝ ቦይ ናውን ነው ወይም ነገር ግን እዚህ ላይ what kind of boy የሚል ምንም ስቴት አልተደረገም ወይም ግልጽ አልተደረገም። ነገር ግን እዚህ ላይ ቶል ከጨመርኩበት ቶል አድጀክቲቭ ነው ረጅም አይደል? ስለዚህ ረጅም ወንድ ይሆናል። the same as true quantifiers adjectives ቅጽል ወይም ደግሞ የስም ገላጮች ሲሆኑ used to describe ምንን ለመግለጽ እንጠቀምባቸዋለን? the amount of something የአንድን ነገር መጠን ወይም the number of somebody የሰዎችን ብዛት ወይም ቁጥር ለመግለጽ እንጠቀምባቸዋለን። ለምሳሌ በኤግዛምፕል ግልጽ ይሆንልናል። I have friends እዚህ ላይ ምን እያለ ነው? ጓደኞች አሉኝ። ነገር ግን የጓደኞችን ብዛት ወይም ደግሞ ቁጥር ስቴት አላረገም ወይም አልገለጸም። ነገር ግን እዚህ ላይ many ከጨመርኩበትስ ሜኒ ከኳንቲፋየር አንዱን ኤግዛምፕል ሲሆን ሜኒ ማለት ብዙ ማለት ነው። ብዙ ስለዚህ ሜኒ ከጨመርኩበት ብዙ ጓደኞች አሉኝ እያለ ነው። የጓደኞችን ብዛት ወይም ቁጥር ስቴት አድርጓል ወይም ደግሞ ግልጽ አድርጓል። ስለዚህ ይህ የሰዎችን the number of somebody የሰዎችን ብዛት ወይም ደግሞ ቁጥር ለመግለጽ እንደምንጠቀምበት በዚህ ኤግዛምፕል ግልጽ አድርገን መመልከት እንችላለን። ሁለተኛው ኤግዛምፕል I have books መጽሐፍቶች አሉኝ። ነገር ግን የመጽሐፍቶችን ብዛት ወይም ቁጥር መጠን ስቴት አላረገም። ነገር ግን እዚህ ላይ ሳም ብጨምርበት ሳም ማለት አማርኛ ትርጉሙ ጥቂት ማለት ነው። ጥቂት I have some books ጥቂት መጽሐፍቶች አሉኝ። የመጽሐፍቶችን ብዛት ወይም ደግሞ መጠን እያረገ ነው ግልጽ እያረገ ነው ወይም ስቴት እያረገ ነው። in short quantifiers they answer the question how much or how many ምን ያህል ጥያቄ የሚል ሪስፖንስ ወይም መልስ የሚሰጡን ምን ብለን እንጠራቸዋለን? ኳንቲፋየር ማለት አማርኛው ትርጉሙ መጠን አመልካች አማርኛ ትርጉሙ ማለት ነው። ስለዚህ አሁን ደግሞ በኳንቲፋየር ውስጥ ያሉ እያንዳንዳቸው ቃላቶችን መጠን ለመግለጽ የምንጠቀምባቸው ኮምፓየር ኤንድ ኮንትራስት እያደረግን ተመሳሳይነታቸውና እንዲሁም ደግሞ ልዩነታቸውን ስቴት እያደረግን የምንማማር ይሆናል። ስለዚህ አሁን ደግሞ የነዚህን ኳንቲፋየር ሳም ኤንድ ኤኒ ሁለቱም ኳንቲፋየር ናቸው። የሁለቱንም ልዩነትና እንዲሁም ደግሞ መቼ እንደምንጠቀምባቸው በግራማቲካል መዋቅራቸው ስናይ ሳም ኤንድ ኤኒ የሚያመሳስላቸው ሁለት ነው። you can use both with countable and uncountable noun። both countable noun ስንል something that can be counted whereas uncountable noun ስንል something that can be counted። ለምሳሌ እዚህ ላይ book ካልኩኝ መጽሐፍ ነው አይደል ትርጉም። ስለዚህ book 1 2 3 5 እያል መቁጠር እንችላለን። ስለዚህ ይህ countable noun ይባላል። ነገር ግን uncountable noun ስንል something that can be counted መቁጠር የማንችል ነገሮች ለምሳሌ ዋተር ውሃ አይደል? አንድ ውሃ ሁለት ውሃ ሶስት ውሃ እያል ምናምን መቁጠር አንችልም አይደል? ስለዚህ ከሁለቱንም ከካውንቴብል ኤንድ አንካውንቴብል ጋር መጠቀም እንችላለን። ሳም ኤንድ ኤኒ። በነገራችን ላይ ሳም ማለት አማርኛ ትርጉሙ ጥቂት ማለት ነው። ጥቂት እዚህ ላይ እንደገለጽ ነው። ኤኒ ማለት ደግሞ ምንም የሚል አማርኛ ትርጉም አለው። ነገር ግን በስትራክቸራቸው ወይም ደግሞ when we use them ሁለቱንም መቼ
ነው የምንጠቀምበት የሚል ጥያቄ ስናነሳ ሳም ዊዝ ፖዚቲቭ ስቴትመንት ሳም የምንጠቀመው ዊዝ ፖዚቲቭ ስቴትመንት ወይም አዎንታዊ አረፍተ ነገር ሲሆን ኤኒ ግን ዊዝ ኔጌቲቭ ስቴትመንት ወይም ደግሞ ዊዝ አሉታዊ አረፍተ ነገር። ለምሳሌ እዚህ ላይ I have some books እዚህ ላይ ስቴትመንቱ ወይም አረፍተ ነገሩ አዎንታዊ ነው። ምክንያቱም I have books መጽሐፍቶች አሉኝ እያለ ነው። ነገር ግን እዚህ ላይ some ከጨመርኩበት ጥቂት መጽሐፍቶች አሉኝ። ስቴትመንቱ ወይም አረፍተ ነገሩ ፖዚቲቭ ነው። ነገር ግን እዚህ ላይ have ኔጌቲቭ ሳረገው ናት ጨመረበት I have not any books ምንም መጽሐፍቶች የሉኝም ያለ ነው። ስለዚህ ይህ ሁለቱንም ልዩነታቸው ነው። ሳም ከአዎንታዊ አረፍተ ነገር እንዲሁም ደግሞ ኤኒ ከአሉታዊ አረፍተ ነገር። ስለዚህ አሁን ላይ ደግሞ ሳም ኤንድ ሜኒ ኢን ኩዌስችን ስቴትመንት ወይም ደግሞ ኢን ጥያቄ አረፍተ ነገር በሚሆንበት ጊዜ እንዴት አድርገን እንደምንጠቀምበት በደንብ አድርገን የምናይ ይሆናል ማለት ነው። ስለዚህ ሳም ኩዌስችን ማርክ ወይም ደግሞ ኩዌስችን ስቴትመንት በሚሆንበት ጊዜ ኩዌስችን ስቴትመንት ወይም ጥያቄያዊ አረፍተ ነገር በሚሆንበት ጊዜ ሳም የምንጠቀመው to ask request to give me something የሆነን ነገር ስጠኝ ለማለት ሳም እንጠቀማለን። ነገር ግን ኤኒ የምንጠቀመው to check the existence of something የሆነ ነገር መኖርና አለመኖርን ቼክ ለማድረግ ወይም ደግሞ ለማረጋገጥ ኤኒ እንጠቀማለን። ለምሳሌ ይህንን ሁለቱም ኤግዛምፕል ስናይ ክሊየር ይሆናል ማለት ነው። would you mind some sugar እዚህ ላይ ኩዌስችን ማርክ አለ። would you mind some sugar ስኳር ልትሰጠኝ ትችላለህ ያለ ነው። ስለዚህ እዚህ ላይ ምን ተጠቅመናል? ሳም። ምክንያቱም ሳምን ብለን አቅድም የሆነ ነገር ስጠኝ ለማለት ነው የምንጠቀምበት። እዚህ ላይም would you mind some sugar ስኳርን ልትሰጠኝ ትችላለህ ያለ ነው። ነገር ግን እዚህ ላይ ኤኒ የምንጠቀመው የሆነ ነገር መኖርና አለመኖርን ቼክ ለማድረግ ወይም ለማረጋገጥ። ኤግዛምፕል እዚህ ላይ do you have any problem question ማርክ አለ። እዚህ ላይ do you have any problem የሆነ ችግር አለ። ስለዚህ እዚህ ላይ ምንድነው የፈለገው? ችግር መኖርና አለመኖርን ለማረጋገጥ if there is yes የሚል ሪፕላይ ያገኛል። if not just no የሚል ሪፕላይ ያገኛል። እዚህ ላይ ምን እያደረገ ነው? እያረጋገጠ ነው። ስለዚህ ሳምና ኤኒ በዚህ መልኩ በስቴትመንት ፎርም ወይም ደግሞ በኩዌስችን መልክ እንደምንጠቀምበት። በቀጣይ ደግሞ የነዚህ የኦል ኤንድ ሆል የሚሉ የሁለቱም ዲተርማይነር ኮምፓር ኤንድ ኮንትራስት እያደረግን የምናይ ይሆናል። ስለዚህ አማርኛ ትርጉማቸው ኦል ማለት ሁሉም ማለት ነው። ሁሉም። ሆል ማለት ደግሞ ሙሉም። ነገር ግን መቼ ነው የምንጠቀማቸው? በግራማቲካሊ ወይም ደግሞ በሰዋሰዋቸው መዋቅራዊ ሰዋሰዋቸው ስናይ ኦል we use with both countable and uncountable ናውን ከሚቆጠርና ከማይቆጠር ነገሮች ከሁለቱም መጠቀም እንችላለን። ስለዚህ ካውንቴብል ናውን ምን ማለት እንደሆነ እንዲሁም ደግሞ አካውንቴብል ናውን ምን ማለት እንደሆነ ቅድም አይተናል። ፎርሙ ወይም ደግሞ ስትራክቸር ስናይ በመጀመሪያ ኦል ይመጣል፣ ከዚያም በኋላ ዲተርማይነር። ስለዚህ ዲተርማይነር ስንል ምንድነው? ኢን ኢንግሊሽ ላንጉዌጅ ዲተርማይነር እዚህ ላይ አርቲክል፣ ዲሞንስትሬቲቭ እንዲሁም ደግሞ ፖሰሲቭ እነዚህን ከሶስቱም አንዱም የያዘ በቀላል ዲተርማይነር ብለን እንጠራቸዋለን። ለምሳሌ አርቲክል ማለት ኤ አን ኤንድ ዜ ሶስቱን ኤ አን ኤንድ ዘ አርቲክል ብለን እንጠራቸዋለን። ዲሞንስትሬት ማለት ደግሞ አብዛኛውን ጊዜ አመልካች ብለን የምንጠራው። ስለዚህ ዲተርማይነር ስንል ዲሞንስትሬቲቭ ዚስ ዛት ዘስ ኤንድ ዞስ። ፖሰሲቭ ማለት ደግሞ ዋነት አመልካች። ለምሳሌ ፖሰሲቭ ማለት ማይ፣ ሂስ፣ ሄር፣ የኔ፣ የሱ፣ የሷ ምናምን የሚል ደግሞ ፖሰሲቭ ወይም ደግሞ ዋነት አመልካች ብለን እንጠራቸዋለን። ከነዚህ ሶስቱም አንዱ የያዘ ምን ብለን እንጠራዋለን? ዲተርማይነር። ስለዚህ ሆል በመጀመሪያ ይመጣል። አፍተር ዛት ዲተርማይነር፣ ከዚያም በኋላ ናውን ምን መሆን ይችላል? ሁለቱንም ካውንቴብል ኤንድ አንካውንቴብል፣ ሲንጉላር መሆን ይችላል እንዲሁም ደግሞ ፑላር መሆን ይችላል። ነገር ግን
ኦል ስንመጣ we use with singular countable noun ከሚቆጠሩ ነገሮች ብቻ ነው መጠቀም የምንችለው። ከሚቆጠር ነገሮች ሆነው ነጠላ ቁጥር መሆን አለበት። እዚህ ላይ ሲንጉላር ካውንቴብል ናው መሆን አለበት። ፑላር ወይም ደግሞ ብዙ ቁጥር መሆን አይችልም። ለምሳሌ በእነዚህ ሁለቱን ኤግዛምፕል ስናይ ሞር ክሊር ይሆናል። የመጀመሪያ ኤግዛምፕል አይ ዋንት ቱ ሪድ ኦል ማይ ቡክስ። እዚህ ላይ ምን ብለ ይህ ማለት ሁሉንም መጽሐፍቶቼ ማንበብ እፈልጋለሁ እያለ ነው። ለዚህ ስትራክቸሩ ወይም ደግሞ ፎርሙ ምን ብለናል? በመጀመሪያ ኦል መምጣት አለበት። ስለዚህ እዚህ ላይ ኦል ብለናል። ከዚያም በኋላ ዲተርማይነር መምጣት አለበት። እዚህ ላይ ደግሞ ማይ ዲተርማይነር ነው። ምክንያቱም ዲተርማይነር አርቲክል መሆን ይችላል፣ ዲሞንስትሬቲቭ መሆን ይችላል፣ እንዲሁም ደግሞ ፖሰሲቭ መሆን ይችላል። እዚህ ላይ ማይ ዋት ካይንድ ኦፍ ዲተርማይነር ዋነት አመልካች ነው የኔ የሚል ዲተርማይነር። ከዚያም በኋላ ቡክስ ናውን፣ እዚህ ላይ ፑላር ናውን ነው። ነገር ግን ሆል ስንጠቀም አይ ዋንት ቱ ሪድ ማይ ሆል ቡክስ ስትራክቸሩ ወይም መዋቅሩ ስናይ በመጀመሪያ ዲተርማይነር መምጣት አለበት ብለን ነበር። ዲተርማይነር እዚህ ላይ መጥቷል፣ ማይ ወይም ደግሞ የኔ የሚል አፍተር ዛት ሆል ራሱ ይመጣል። ከዚያም በኋላ ቡክ። ነገር ግን እዚህ ላይ ሲንጉላር ካውንቴብል ናውን ኦንሊ ፑላር መሆን አይችልም። እዚህ ላይ ቡክስ ማለት አንችልም። ምክንያቱም እዚህ ላይ ምን ብለናል? we use with ሲንጉላር ካውንቴብል ናውን ነጠላ ቁጥር ብቻ መሆን አለበት። ስለዚህ እዚህ ላይ ቡክ፣ ነገር ግን ቡክስ ማለት አንችልም። ስለዚህ የነዚህ የኦል ኤንድ ሆል የሁለቱንም ልዩነት ሆል ዊዝ ካውንቴብል ኤንድ አንካውንቴብል ናውን ከሁለቱም መጠቀም እንደምንችል፣ ነገር ግን ሆል በሚሆንበት ጊዜ we use with singular countable noun ከነጠላ ቁጥር ብቻ መጠቀም እንደምንችል በእነዚህ ኤግዛምፕል መረዳት እንችላለን። ስለዚህ ዛሬ ምን አይተናል? ኳንቲፋየር በሚል ርዕስ ኳንቲፋየር ምን ማለት እንደሆነ፣ ኳንቲፋየር ማለት መጠን አመልካች፣ ያን ነገር መጠን አመልካች እንደሆነ፣ እንዲሁም ደግሞ በኳንቲፋየር ውስጥ የሚገኙ የተለያዩ ቃላቶች እንደ ሳም፣ ኤኒ፣ ሆል ኤንድ ኦል ልዩነታቸውና እንዲሁም ደግሞ የሚያመሳስላቸው ነገሮች እያንዳንዳቸው አይተናል። ሳም ዊዝ ፖዚቲቭ ስቴትመንት እንደምንጠቀምበት ከአዎንታዊ አረፍተ ነገር፣ ነገር ግን ኤኒ ዊዝ አሉታዊ አረፍተ ነገር፣ እንዲሁም ደግሞ ኩዌስችን ወይም ደግሞ ጥያቄያዊ አረፍተ ነገር በሚሆንበት ጊዜ ሳም ዊ ዩዝ ቱ ጊቭ ሳምቲንግ የሆነ ነገር ስጠኝ ለማለት እንደምንጠቀምበት፣ ነገር ግን ኤኒ የአንድን ነገር መኖርና አለመኖርን ለማረጋገጥ እንደምንጠቀምበት፣ ከዚያም በኋላ ኦል እና ሆል የሁለቱንም ልዩነት ኦል ከሚቆጠርና ከማይቆጠር ነገሮች ከሁለቱንም መጠቀም እንደምንችል፣ ነገር ግን ኤኒ ከነጠላ ቁጥር የሚቆጠር ቁጥር መጠቀም እንደምንችል፣ እንዲሁም ደግሞ ስትራክቸራቸው ወይም ደግሞ መዋቅራቸውን አይተናል። ኦል ስንል በመጀመሪያ ኦል፣ ከዚያም በኋላ ዲተርማይነር፣ ከዚያም ናውን